ኢትዮጵያን የማበልጸግ ሀገር የመቀየር ከሌብነት የመራቅ ተክቶ የመስራት ህልሞቻችን በጽሁፍ በንግግር ያልተገለጠላቸው ያልገባቸው ሰዎች ካሉ ስራዎቻችንን አይተው መገንዘብ ይችላሉ። የኛ ፍላጎት ይሄ ነው። በዚህ መንገድ የእጃጠር ሰዎችን ህይወት መንካት ነው። ይሄን ደግሞ ማስፋት ነው። ብዙዎች እንዲያደርጉት ማስተማር፣ አርያ መሆን ነው። ይህንን በተግባር ያሳየን ይመስለኛል። ሰዎች ላረጋግጥላችሁ የምፈልገው በቴሌኮም እንዳሳካ ነው፣ በህዳሴ እንዳሳካ ነው፣ አየር መንገዳችን ላይ እንዳሳካ ነው፣ በብዙ ስራዎቻችን ላይ ተሳክቶ እንዳየነው ካፒታል ማርኬት ይሳካል። የምንገኝበት አጠቃላይ የልማት የፖለቲካ ሂደት ከሆነ ለዘመናት አንቆ ከያዘን ምዕራፍ ወደሚቀጥለው ምዕራፍ ለመሸጋገር አንጓው ላይ ያለን ይመስለኛል።